ሰላም እንዴት ናችሁ? ፕሪንተራችሁ በዳር በኩል ጥቁር ምልክት እያወጣ ካስቸገራችሁ ቴክኒሻን የማይፈልግ ቀላል መፍትሄ ላሳያችሁ። በመጀመሪያ እነዚህን ፒኖች በግራና በቀኝ ያሉትን ማለት ነው በሎንግ ኖዝ መንቀል። ፒን የሌለው ካርትሬጅ ደግሞ ከሆነ እንደየሞዴሉ ስለሚለያይ ብሎን ሊኖረው ስለሚችል ብሎኑን መፍታት። ከዛ በኋላ ካርትሬጃችን እንደዚህ ይከፈትልናል ማለት ነው። በመቀጠል ኦፒሲ ድራማችንም የራሱ ፒን ስለሚኖረው ይሄኛውን ፒን ማለት ነው ይሄን ፒን በፍላት ወይንም አነስ ባለች መፍቻ እንደዚህ አድርጎ በመፈንቀል ማውጣት። እዚህ ጋር ኦፒሲ ድራማችን እንዳይጫር ወይንም እንዳይመታብን መጠንቀቅ ይኖርብናል። ምክንያቱም ኦፒሲ ድራም ላይ ያለው ምልክት ሁሉ ወረቀታችን ላይ ስለሚወጣ ማለት ነው። በመቀጠል እቺን ፕራይመሪ መንቀል ሁለት ብሎኖች እነዚህ ይኖራሉ። በዚህ አሁን የመፈታትና በዛኛው ዳር በኩል ደግሞ ያለች እቺኛዋ ብሎን ማለች። ሁለቱን ከፈታን በኋላ እንደዚህ ይከፈትልናል ማለት ነው። ይሄ ዌስት ታንክ ይባላል። ዌስት ቶነር የማይጠቅም ቶነር የሚከማችበት ማለት ነው። እሱ ነው ጥቁር የሚያወጣብን። እሱን ቶነር አራግፎ ሙልጭ አድርጎ መድፋት። ይሄ የምታዩት ማለት ነው ሞልቶ ስለነበር ነው ዳር ላይ ጥቁር እያወጣ የሚያስቸግረን። በመቀጠል ያሉንን እቃዎች በማጸዳዳት ቶነር ሁሉንም ነክቷቸው ሊሆን ስለሚችል መልሰን እንደፈታነው መግጠም ነው። በጣም ቀላል ነው። ይሄ ቴክኒሻን የሚፈልግ አይደለም። ራሳችሁ በቢሮአችሁ በቤታችሁ ባላችሁበት ቦታ ማስተካከል የምትችሉት ነው። ከዚህ በኋላም እንደዚህ አይነት ቲፖች የምለቅላችሁ ሲሆን አዳዲስ መረጃዎች ከኮምፒውተር ከኮፒ ማሽን እና ከፕሪንተር ጋር ተያይዘው እንዲደርሳችሁ ፎሎ እንድታደርጉኝ እጋብዛችኋለሁ። ከዚህ በኋላ ይኸው እንደምታዩት ክሊር ማድረግ ጀምሯል። እያጸዳልን ነው። ቅድም እዚህ ቦታ ላይ ጥቁር መስመር ነበር የሚያወጣው። አሁን ላይ ዌስቱን ስለደፋ ነው ንጹህ ነው የሚያወጣው። እንደምታዩት ነው። በጣም ቀላል ነው። ስላዳመጣችሁኝ አመሰግናለሁ።